አረ ወገን እስኪ ምን አይነት ዜና ነው እየሰማን ያለ ነው? ግን መቀሌ ላይ ዘውዱ ሀፍቱ የምትባለዋን ወጣት ልጅ በአሰቃቂ ሁኔታ የገደሏት በነፃ ተለቀቁ የሚል ዜና ሰማሁ። እስኪ እንደው ዜናውን ሁላችንም እንየውና ፍርድ ራሳችንስ አረ ፍትህ ወዴት ናት? በመቀሌ ከተማ ከሁለት ዓመት በፊት በአሰቃቂ ሁኔታ ተገድላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው ሁለት ወንጀለኞች በነፃ እንዲሰናበቱ መወሰኑ ተዘገበ። በትግራይ ክልል መቀሌ ከተማ ከሁለት ዓመት በፊት በአሰቃቂ ሁኔታ ተገድላ በነበረችው ዘውዱ ሀፍቱ ግድያ ተጠርጥረው እድሜ ልክ እስራት የተፈረደባቸው ሁለት ፍርደኞች በነፃ እንዲሰናበቱ መወሰኑ አነጋጋሪ ሆኗል። የመቀሌ መካከለኛ ደረጃ ፍርድ ቤት ያሬድ ገብረስላሴና አንገሶም ኃይለማርያምን ነፃ ናቸው ያላቸው ሲሆን ውሳኔ የተላለፈው ለታችኛው ፍርድ ቤት በማስረጃነት ቀርቦ የነበረ ዲጂታል ሰነድ ከፍርድ ቤቱ መዝገብ ቤት በመጥፋቱ መሆኑን የዘውዱ ቤተሰቦች ለቢቢሲ ተናግረዋል። የዲጂታል ማስረጃ ያሬድ የተባለ ፍርደኛ ይዞት ከነበረው ሲም ካርድ ጋር የተያዘ መሆኑን ዘገባው አክሏል። ዘውዱ ሀፍቱ ነሐሴ 13 ቀን 2015 ዓ.ም የአሸንዳ በዓል ለመታደም ተዘጋጅታና የጓደኛዋ ልደት ለማክበር ከቤት በወጣችበት አዲ ሀውሲ በተባለ ቦታ ምሽት ላይ ተገኝታ አስከሬኗ በመኪና ተጎትቶ መንገድ ላይ ተጥሎ መገኘቱ መገለጹ ይታወሳል። በዚህ ዘግናኝና አስደንጋጭ ግድያ ምክንያት መሪር ሐዘን ውስጥ የገቡት የሟች አባት ህይወታቸው ማለፉን ዘገባው አመልክቷል። ፍርደኞቹ ነፃ ስለተባሉበት የትናንት ሐምሌ 29 ቀን 2018 ችሎት የሟች ታናሽ እህት ብርቱካን ሀፍቱ ለቢቢሲ እንደተናገረችው ለኛ ሁለተኛ ሞት ነው፣ አዲስ ሐዘን ነው የሆነብን በማለት ገልጻለች። ተከሳሾች መጀመሪያ ወደ ክልል ፍርድ ቤት ነው ይግባኝ ያሉት። ክልል ፍርድ ቤትም መዝገቡን አይቶ የተፈረደው ፍርድ ትክክል ነው ብሏል ያለችው የሟች እህት ከዛ ግን ሰበር ሰሚ ችሎት ነው ይግባኝ ያሉት። ሰበር ሰሚ ችሎት ወደ ታችኛው ፍርድ ቤት ይመለስ ብሎ መለሰውና ታችኛው እሺ እንግዲህ ዜናው እንዳያችሁት ነው። ምን ይባላል? ማርያምን በጣም ህመም አለው። አባቷም እንግዲህ በዚህ አማካኝነት ህይወታቸው አልፏል። ድጋሚ መታየት አለበት። ፍትህ ፍትህ ለሴት እህቶቻችን እናቶቻችን፣ የምሬ ነው። በጣም ፍትህ ያስፈልጋል። እስቲ ኮፒ ሊንክ ሼር አድርጉት እስቲ ለሚደርሰው አካል በቃ ሼር አድርጉት። ምንም በጣም የሚያሳዝን የሚያም ነገር ነው። ሼር አድርጉት ሁላችሁም እስኪ